ኮሜዲያን እሸቱ ምንድነው ያጋጠመው? ተወዳጁ ኮሜዲ እግዚአብሔር ምሮኛልና እህታችን ሙስሊም ነኝ። እውነት አሜን ማለት ቀላል እንዳይመስላችሁ ኦርቶዶክሳውያን። እመቤቴ ቅድስት ድንግል ማርያም ከልጇ ጋር አለው ተበላችሁ። ለተጨነቃችሁ፣ ለከፋችሁ፣ ላዘናችሁ እንዲሁም ደግሞ በመከራና በችግር ውስጥ ላላችሁ ሁሉ እመቤቴ ቅድስት ድንግል ማርያም ትድረስላችሁ። ኮሜንት ላይ አሜን 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 እያላችሁ ጻፉ። ሰላም ሰላም እንደናችሁ። ለዛሬም እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን ደግሞ እንደምትወዱት ስለማልጠራጠር ከወዲሁ ላይክ አድርጋችሁ ጀምሩ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። የመጀመሪያው ቪዲዮ ደግሞ የሚሆነው አባታችን አባ ገብረ ኪዳን ስለ እመቤታችን ስለ ቅድስት ድንግል ማርያም እጅግ በጣም ደስ የሚል ትምህርትን አስተምረዋል። እሱን ቪዲዮ ተመልክተን እንመለስ። እርቦት ሲለምነው የምታውቀው ልጅ አምላክ ነው ብሎ መቀበል እንዴት ያለ አይምሮ ነው! እርቦት ሲለምናት ያየችውን ደክሞት ሲያለቅስባት ያየችውን አምላኬ ብላ የምታምን ልቧ እንዴት ያለ ትልቅ ነው የእመቤታችን። በእውነት እንደ ድንግል ማርያም ያለ ልብ ከምድርና ከሰማይ የሰፋ ልብ በምድር ላይ የለም። ትልቁ ነገሯ እግዚአብሔርን መምሰሏ፣ ንጽህናዋ፣ ቅድስናዋ፣ የሚደነቅ እምነቷ። እንዴ ሔዋን እኮ ያየችውን አምላክ ነው ማመን ያቃታት። ያየችውን አምላክ ማለት ነው እፍ ብሎ መንፈስ ቅዱስ ሲያሳድርባት በገነት ሲያሰለጥናት ድንቅ ድንቅ ነገሮች ሰርቶ ሲያሰማራት ብርሃን ያለበሳትን ጌታ ነው ማለት ነው። እመቤታችን እኮ አምላክ ሰው ሆኖ አያውቅም። ከዚያ በፊት ሆኖ የማያውቅ ነገር ያመነች የመጀመሪያዋ እኮ ናት። ቅዱስ ጴጥሮስ እንኳን በባህርስ ላይ ሲሄድ አይቶት እኔም ልሞክረው አለ እና እሺ መሀል ላይ ሄዶ ይሄ ነገር አጉል ነው አለ። መስጠም ጀመረ። አይቶ እንኳን ማመን አይተው ማመን ያቃታቸው ግን እመቤታችን ሆኖ የማያውቀውን ተቀበለችው። ገና ሳትጸንሰው የኔ ልጅ ሁሉ ይቻላል እኮ አንተ ባዶ ቤት መሙላት ትችላለህ አለችው። አቀረበችለት እንደሚችል ታምን ነበርና እና የእመቤታችን ሞገሷንም ወስሉት ስምኪ በኀበ እግዚአብሔር። እንዴ አብርሃም በእግዚአብሔር ፊት እንዲሰማ ስደቱን ይዞ ይቀርባል። ሙሴ እንዲሰማ ስደቱን ይዞ ይቀርባል። ኢሳይያስ እንዲሰማ ትንቢቱን ይዞ ይቀርባል። ዳዊት እንዲሰማ መዝሙሩን ይዞ ይቀርባል። ድንግል ማርያም ድንግልናዋን ይዛ ትቀርባለች። ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት የያዘውን ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል። ሲመለከት ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው። በእግዚአብሔር ጸጋ የተሞላች ናት። ቅድስት ናት። ንጹህ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች። ዋው ደስ ይበልሽ አላት ገብርኤል። በእግዚአብሔር ፊት ጸጋ አግኝተሻል፣ ሞገስ አግኝተሻል፣ ተወደሻል፣ ተመርጠሻል። ለምኑ? ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው። የቱ ፕሮግራም? ዓለም የሚድንበት ነው። እግዚአብሔር ለዓለም ያለውን ፍቅር የሚያሳየው ልጁን ባንቺ ውስጥ ሊያመጣው ነው። እንዴት ይሆናል አለችው። ይሆናል። እንዴት? መንፈስ ይመጣላ፣ ይጸልልልሽ። ኒቆል አታውቂም፣ ተይ እንጂ ለእግዚአብሔር የሚሳነው ነገር አለ። የጌታ ባሪያ እቺ ልጅ ቲኔጀር ልጅ ምን ትችልበታለች? እንደ ቃል ይሁን። የእግዚአብሔር ፕላን ማስፈጸሚያ ሆነች። ድንቅ ወጣት። ዛሬ ወጣቶች የት ናቸው? በዛን ዘመን ከነበሩ ወጣቶች መካከል እግዚአብሔር ሲመርጥ አይኑን ያሳረፈባት፣ ጸጋ የሞላባት፣ በእግዚአብሔር ፊት የምትወደድ፣ እኔ ዝም ብዬ ሳስባት ጠዋት ማታ በፊቱ ብርክክ ብላ በቅድስና የምትኖር ጨዋ ሴት፣ ወጣት ሴት፣ ቲኔጀር ሴት፣ ፊቱን የምትፈልግ ሴት። ወጣት ጌታን መፈለግ አለበት። አሁን ባክሽ ቸርች የምትሄጂበት አለ ምሩጪ ዘለል ብለሽ ደከም ስትይ 36 ደርሽ ትሄጃለሽ። እንደሱ ነው። አንዳንድ ሰው ጉልበቱን ክለብ አስጠብ። ቪዲዮውን ተመልክተን ተመልሰናል። በቪዲዮ ደግሞ ጥሩ ትምህርት እንዳገኘንበት አልጠራጠርም። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው እጅግ በጣም ደስ የሚል የምስክርነት ቪዲዮ ነው ይዤላችሁ መጣሁት። እንደምንማማርበትም ደግሞ አልጠራጠርም። ወደ ቪዲዮ እንለፍ። ይህች የምትመለከቷት እህታችን ሙስሊም ነኝ። ለ4 ዓመት ሙሉ በስኳር ህመም ሰቃይ ነበረ። ብዙ ሐኪም ቤት ሄጃለሁ። ዕለት ዕለት መድኃኒት ነው ምቅመው። ነገር ግን ምህረት የለኝም ነበረ።
ዝናዋን ሰምቼ መጥቼ ስውሯ ማርያም ያመኑትንም አንቺን የሚያምኑትንም እንደዚሁም ደግሞ በሌላ እምነት ያሉትንም እንደምትምሪ ሰምቻለሁ። እኔንም ፈውሽኝ ማርኝ አልኳትኝ። ይኸው ከመጣው 7 ቀኔ ነው። ከስኳር ነፃ ሆኛለሁ። ከፍ አድርጋችሁ አመስግኑ ይብላለች። እሷን የሰማችሁ ሁላችሁንም ትስማ። የምንወድቀው የምንመረኮዘውን ትተን ሌላ ስለተመረኮዝን። ማንኛውም በዓለም ላይ ያለ ነገር ብታዩት ዛፍ ላይ ማንቀላፋት ብላችሁ ሰዱት፣ ሁሉም ይቀየራል። ማግኘት በድህነት፣ ስልጣን በመሻር፣ መክበር በመዋረድ፣ ጤንነት በበሽታ፣ ብርታት በድካም፣ ዘመድ በጦርነት፣ እናት በሞት፣ አባት በሞት፣ ንጉስ በሽረት፣ ሀብት በድህነት፣ መልክ በመፍረስ፣ ሰላም በማጣት ይደፈርሳል። የማይደፈርስ ማን ነው? ያው እግዚአብሔር ብቻ ነው። ታዲያ በሉ እግዚአብሔር ብቻ በሉ እንጂ። በቃ ከዚህ በኋላ ምን አስጨነቃችሁ እናንተ? ማን አለን በሉ ንገሩኝ እንጂ። ማን አለን ንገሩ ሁላችሁ። እንትና ተስፋ ያስቆርጣል። አሁን እንትና ያላችሁት እንትና እሱ እኮ ተስፋ ያስቆርጣል። ሰጥቶ ይላችሁ ስልክ ሲደውል ለምሳሌ 4 ያበድረው ስልክ ከደወለ ይሄን ስልክ አላነሳውም ይላል ማለት። እግዚአብሔር ሰጥቶ የማይታክት ማን ነው? በሞቴ ንገሩኝ እስኪ። ራሳችሁን አስቡት እስኪ፣ በደንብ አስቡት። ቢያንስ እንደ ይሄን ያህል ዓመት ስንኖር እግዚአብሔር መስጠት በቃይ ብሎ ያውቃል ወይ ነው? ሰርቼ ነው የማመጣው? ኧረ እባክህ ሰርተህ ራሱ እንድታመጣ ቀን የሚያወጣ ማን ነው? እግዚአብሔር ቀን አውጥቶ በቃ የዚህ በኋላ እናንተ ክፉ ናችሁ አላወጣም ብሎ ያውቃል። በቃ ተስፋ ማድረግ ማንን ነው በሉ ንገሩኝ እንጂ። ለዚህ ነው ወይዜኒ መኑ ተስፋ ያለ ቅዱስ ዳዊት። ተስፋዬ እንግዲህ ማን ነው አለ? አኮኑ እግዚአብሔር። የኔ ተስፋ እግዚአብሔር አይደለም ወይ? እግዚአብሔር የሚፈርድብን ለዚህ ነው። እኔን ተስፋ አድርግ ብለህ ገንዘብ ለምን ተስፋ አደረክ? ገንዘብንማ ተመልከቱ እስኪ። ገንዘብ የእግዚአብሔር ነው በሉልኝ፣ በሞት ያፈርሰዋል። ገንዘባችሁ ማን ነው? ተስፋችሁስ ማን ነው? ገንዘብማ ተስፋ ብታደርገው ሌባ ይወስደዋል። እግዚአብሔርን ማን ይወስድባል? ማንም። ባለስልጣን ቢደራጅ፣ ኒውክሌር ቢተኮስ፣ ሰው ይደበቃ፣ እግዚአብሔር ማንም አይወስደው። ማንም የማይወስደውን ማንም በሚወስደው ገንዘብ መቀየር እኮ ነው ሐሳብን ማርከስ የሚባለው፣ ምኞትን ማርከስ። ተመልከቱ፣ ምን ፍላጎትሽን የሚያጠግበው ማለት ገንዘብ ማለት እግዚአብሔር ነው። እስኪ በሉ ገንዘብ ማን ነው? ገንዘብ ይሏቸዋል እግዚአብሔር ነው። ገንዘብ ብትፈልጉ መኪና ትገዛበታለህ እንጂ ጤና አይገዛም። ፕላስቲክ እግር ይገዛል እንጂ ተንቀሳቃሽ እግር አይገዛም። ገንዘብ አይን አይገዛም። የበግ አይን እንደዚህ የሚንቀሳቀስ ጎለል የሚል ነው እንጂ አይገዛም። ገንዘብ ተመልከቱ፣ ጸጉር ሊያስተክል ይችላል እንጂ ጸጉር አያበቅልም። ገንዘብ ተመልከት፣ ሰው እንዲወድ ማለት ሰው ገንዘብ ጠላት እንዲመጣ ያደርጋል እንጂ ወዳጅ አይገዛም። ገንዘብ ይገዛል ወይ? ኧረ ባለሀብት ስትሆን እኮ ጠላታችሁ ብዛቱ ማለት ያኛው ባለሀብት ይበልጠኛል ሲል ይጠላል። አንተ ደግሞ ድሃውን ይለምነኛል ስትል ትጠላለህ። እንዴ ሌባው ደግሞ አንተን አግኝቶ መቼ ገድየው ብሎ ይፈልጋል ማለት ነው። መጠፋፋት እኮ ነው። ስለዚህ ተመልከቱ፣ ገንዘብ ምን አይገዛም? ሰላም አይገዛም። ሲበሉ በሞቴ ገንዘብ በሉ ሰላም ይገዛል? ኧረ ተው ይላል ሰው። ፎቄን ሰርቼ 4ኛውን እንዲያርጌ ጂፕላስ ምናምን ስሪ እንደዚህ ሊፍት ያለው እንደዚህ ካሜራ ያለው ዘበኛ እንዳራት መኪና እንደዚህ ገዝቼ እዛ አለቀ ማለት ነው። እናዚህ እዛ እንደዛ አድርገህ ሰርተህ ብትቀመጥ እዚህ ቤት ግብር ደርሷል አያስተኛም፣ አያሳርፍም። እንዲያ ደግሞ 2 መኪና ቢኖርህ ደግሞ ትራፊክ ያዘበኛውን እዚህ ቦታ ከሄደ አገቱት ሌላ ማለት ስለከዛ ደግሞ ይሄን ማኔጅ የሚያደርግልኝ የማይሰርቅ ሰራተኛ። አንተ ሰርቀህ ገዝተህ የማይሰርቅ ሰራተኛ ከየት ነው የሚመጣው? አንተ እኮ ሰርቀህ ነው የገዛው። ሰርቀህ ገዝተህ የማይሰርቅ ሰው ምፍለጋ ማለት እንዲህ አይነት አይቻልም። አዛኝን ምሬን እኮ ነው። ስለዚህ ተመልከቱ፣ ገንዘብ በራሱ ምን አይሰጥም? ሰላም አይሰጥም። ገንዘብ ሰላም ይሰጣል? ያ የምንከለከልለት ተመልከቱ፣ ጸሎት አቋርጠን፣ ኪዳን አቋርጠን፣ ቅዳሴ አቋርጠን
ጨለማ ለብሰን ውርጭ ተመተን ሰው ሰድቦን ሰግጠም ግጠም ቢሆን የምታመጣው ነገር ባዶ። በመጽሐፍ ይኸውላችሁ አንድ ታሪክ አለ። አንድ ታሪክ ሰውየው ባለሀብት ነው። ሌሊት ሙሉ እንቅልፍ የለው። ባለሀብቶች እንቅልፍ አላችሁ አላችሁ? ነገ ምን ይፈጠር? የትኛውን ፎቄን ያፈርሱት? ስንት ግብር ይጨምር ይሆን? ለሰራተኛ ስንት ከፍዬ መከራ። ዝም ብለህ በልተህ እንዳትኛ ማለት ነው። ገንዘብ ሰብስበህ በመከራ ተወረርክ ማለት ነው። ይኸውላችሁ እየሰማችሁ ነው ብዬ አስባለሁ። ሰውየው ሌሊት ሙሉ ለገሬ ሰራተኛ ምን ልስጥ፣ መኪናው እንዴት ይሆናል ምናምን እያለ ሌሊት ሙሉ ሲያስብ ያድራል። ዘበኛው ጠብቀኝ ተብሎ በሩ ላይ ተቀምጦ ባለሀብቱ ብቅ ሲል ዘበኛው ተኝቷል። አንተ ዘበኛ ተነስ። እሺ የመጣ ሌባ የለም መብራት አበራው እያበራ ያታጎት። ከዛ ባለሀብቱ ሲገባ ተኝቷል ዘበኛው። ማን ነው ዘበኛው? ዘበኛው ማን ነው? ማንኛው ነው? ቃለ ሕይወትን ያሰማልን፣ የአገልግሎት ዘመንህን ያርዝምልን። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። በቪዲዮ ደግሞ ጥሩ ትምህርት እንዳገኘንበት አልጠራጠርም። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንለፍ። በእድገትህ ውስጥ እድገትህን የሚከታተለው እግዚአብሔር ብቻ ሳይሆን ሰይጣንም ጭምር በደንብ ነው የሚመለከት። እግዚአብሔር የሚያየህ አባት ነውና ሊያሳድግህ፣ ብትወድቅበት ሊያነሳ። ሰይጣን እድገትህን የሚከታተለው አንተ ረስተሃቸውና ዘንግተሃቸው የጣሉህን ምንም አይነት ነገሮች ግን ፓተርን ኪፕ ለማድረግ ነገ ላይ መልሶ ለመጣል ማለት ነው። የሰይጣን ክፋቱ በነገራችን ላይ ወድቀህ አያዝንልህም። እግዚአብሔር ስትሰበር ቢያንስ ያዝናል። አውቀህም ቢሆን አባት ነው ይራራል፣ ሳታውቅ ሲሆን ደግሞ ይበልጥ ይራራል። አየኔ ልጅ ይላል ሰይጣን። አውቀህም ወደክ መርገጥ ነው፣ ሳታውቅ ሰው ከወደክ ደግሞ እንዳታውቅ ነው የሚፈልገው። እዛው ያንከባልልሃል፣ እዛው ተቀመጥ ነው የሚል። ለምን? እሱ ኮምፈርት ዞን ለሱ የሚስማማው ላንተም ስለሚስማማህም ጭምር ማለት ነው አለማወቅ። እና ሰይጣን ያለው ኢንቮልቭመንት በጣም ደካማ ነው። እጅግ በጣም ሰነፍ፣ እጅግ በጣም ደካማ፣ እጅግ በጣም አቅም የሌለው ነገር በምድር ላይ ቢኖር ሰይጣን ነው። ስመ ሥላሴን ገና ለመጥራት ስትጀምር እኮ መቆም የማይችል ነው። በንግግር መጥፋት የሚችል የኔን አንድ መስቀል አሰበ ተፈሪ አንድ ጊዜ ሄጄ የውሸት መነኮሳት 8 ሰለሙ። ቆብ አውልቀው እስልምናን ተቀበልን ብለው ሄዱ። ቪዲዮ ተሰራጭ። ተጠርቼ ሄድኩ። 4-5 ሊቃነ ጳጳሳት ነበሩ። ህዝቡ ከዚህ 8 እጥፍ ነው። ህዝቡ ምንድነው የሚለው? አጠቃላይ ሰው መነኮሳቱን እያየ እየሰለመ ነው። ስለዚህ ሆነ ነገር በላለኝ። እዛ ቦታ ደግሞ መናገር ችግር ሆነ። እንዳትናገሩ አለ። አሁን እኔ ሳልናገር አዲስ አበባ ከመመለስ ያበጠው ይፈንዳ አልኩና የነዛን ሰዎች ማንነት ምን እያደረጉ እንደሆኑ ዓላማውን በደንብ አድርጌ ሳይ የሄደውን ህዝብ ጭምር የሚመልስ የምስጢራዊ ቡድን አባላትን ገልጬ ግቢው ተረማመሰ። ከዛ በኋላ አንድ መተው ሰበካ ጉባኤ ሊቀመንበር ግቢው ላይ እሳት አነደርክብን፣ አንተ ነገ ጧት ትሄዳለህ፣ እኛን ግን ህይወታችን በጠበቅከው። የሚያምን ከማያምን ህብረት የለውም አልከኝ አለ። አዎ የሚያምን ከማያምን ህብረት የለውም። ይሄን ብያለሁ አልኩ። አሁን በዛ ሰዓት ዝም ብል ያ ሁሉ ሰው ወደ አይምሮ ባይመለስ እኔ ያን ሰዓት ሌላ ስብከት ሰብኬ ብመጣ እውነቱን ባልናገር መስቀሌን አልተሸከምኩም። መስቀሌን መሸከም ማለት ላመንኩበትና ክርስቶስ ለነገረኝ ነገር መኖር ነው እንጂ ሹሞችና መሪዎች የምድር ነገስታት እንደሚፈልጉት የነሱን ምድራዊ የፖለቲካ ዘይቤ እንዳራምድ የተጠራው አይደለም። እኔ 4 ዓመት 20 ዓመት ተሹመው ስለሚሻሩት ሳይሆን ዘላለም ስለሚገዛኝ ስለ አምላኬ ስለ ክርስቶስ የሱ ካድሬ ነኝ፣ የሱ ተናጋሪ ነኝ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ኮሜዲያን እሸቱ መለሰ እንግዲህ በስራ ህይወቴ ከባድ ችግር ላይ ነኝ ሲል ተናግሯል። እስቲ ደግሞ ቪዲዮውን ተመልክተን ተመልሰን እንገናኛለን።
ኮሜዲያን እሸቱ ምንድን ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን ይህንን ሳወራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ይገኛልን ብሏል። እሸቱ እንዳለውም ዶንኪቲ በገጠመው ከባድ የኢኮኖሚ ቀውስ ምክንያት በርካታ ሰራተኞችን ከስራ ቢያሰናብትም አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹን ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። እሸቱ አክሎም እናም ዶንኪቲዩብን እዚህ ያደረሳችሁት እናንተ ናችሁ። ታዲያ ዛሬም የመጨረሻው ጥያቄ አንድ ነው። በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ በማለት ኮሜዲያን እሸቱ በተማጽኖ ጠይቋል። መጨረሻ እንዲሆኑ ግን እግዚአብሔር ምሮኛልና ምን ልላችሁ የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስከረም። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን የሆነ ሰው ድሮ የሆነ ነገር የነበረ ሰው ወደ ቤተክርስቲያን ሲመለስ የቀደመ ህይወቱን እናስታውሳለን አናስታውስ? ቢያንስ የእግዚአብሔር ቃል ጨምረን እናስታውሰዋል። መቼስ እግዚአብሔር ድንቅ ነው። አንተ ላይ የሰራው ስራ ከዛ ሁሉ እንትን አውጥቶ ታሪክን ይቀይራል እያለ ሰው ድሮ የነበረበት ከዘፈን ወደ መዝሙር የመጣ ሰው በቃ ዘፈኑ ሳይነሳ መዝሙሩ አይነሳ። አመንዝራ የነበረ ሰው ወደ ቤተክርስቲያን የተመለሰ ሰው እኔ ያንቺን ህይወት ሳይ እማርበታለሁ ይላል ሰው። በጣም ከባድ እኮ ነው። አናስቀምጥም ሰው በቃ ትቶት መጥቷል። ግን እኛ አንተው እግዚአብሔር ብቻ ነው ሲያጸዳህ ፍጹም የሚያጸዳ። ሰው ግን አይተውልህም። የበፊቱን ነገር አይረሳም። የሚረሳው ማን ብቻ ነው? ምን ይላል እዚህ በታቦር ተራራ ነጭ ሆነ ልብሱ ይላል አይደል? በምድር ያለ አጣቢ አጥቦ ሊያነጣው ከሚችለው በላይ ነጭ ሆነ ይላል። ምን ማለት መሰላችሁ? ከምድራዊ አጣቢ በላይ ሊያነጻን የሚችለው ማን ነው? እጠበኝ ከበረዶ ይልቅ ምን ሆናለሁ? ነጭ ሆናለሁ። ከበረዶ ይልቅ የሚያነጻን እግዚአብሔር ብቻ ነው። ሰው የሚያስቀርብን ቆሻሻ አለ። ሰው የሚተውልን ቆሻሻ አለ። የዛሬውን አያርገውና እያለ የቀደመ ኃጢአትን እያስታወሰ ያሸማቅቃል። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቪዲዮ ደግሞ እንደተማማርንበት አልጠራጠርም። ያላችሁን ሐሳብ፣ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።